ሰላም እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት እንግዲህ የሪሚዲያል ተማሪ የሚያጋጥሟቸው ችግሮች ማለት ነው። ብያለሁ። ይሄንም ሳያውቅ የሪሚዲያል ተማሪ ነቅ ማለት የለበትም ማለት ነው ወደ ዩኒቨርሲቲ። ምክንያቱም እነዚህን ማወቁ ግድ ነው ማለት ነው። አንደኛው ምንድነው? አንድ አመት ያልፋል፣ ሚስ ያደርጋቸዋል። ይሄ እርግጥ ነው ያው ኖርማል ነው፣ ማናቸውም ተማሪ የሚያውቀው ነው። ይሄ አንድ አመት ሚስ ያደርጋቸዋል። ይሄን ማወቅ አለባችሁ። ሁለተኛው ምንድነው? ሞራሊ እዛ ፍሬሽማን ስትማሩም ይሄ ሪሚዲያል ምናምን የሚለው ያ ሞራሊ ይጎዳቸዋል። እሱን በቃ ተቀበሉት። ኖርማል ከነሱ ጋር እድል ሁለት ሆና አንድና ሁለት መንገድ ሆና በተለያየ መንገድ ገባችሁ እንጂ እኩል እንደሆናችሁ ማሰብ ነው። ሶስተኛውና ዋነኛው ይሄን ቪዲዮ እንድሰራ ያስገደደኝ ነገር ምንድነው? አሁን እዚህ ጋር ፍሬሽማን ላይ ስንማር ሪሚዲያል ውጤት የሚያዝላችሁ ከሚያዝላችሁ የሪሚዲያል ተማሪ ምንድነው? ይሄ 12ኛ ክፍል ያለፈበት ነው። ያ በጣም ሞራሊ ችግር ሊፈጥርባችሁ ይችላል ማለት ነው። ከአሁኑ ብታውቁት ደስ ይላል። ምክንያቱም እዛ ፍሬሽማንም በደንብ እንድትሰሩ ያግዛችኋል ማለት ነው። ምን ለማለት ፈልጌ ነው? አሁን እዛ ጋር ፍሬሽማን የተማራችሁት ከ50 ይያዛል እና 20% የ12ኛ ክፍል ነው የሚያዝ እና ያ ሪሚዲያል ተምራችሁ ያመጣችሁት ውጤት ሳይሆን የሚያዝላችሁ ያላለፋችሁበት ውጤት አለ አይደል? ይሄ ከ300 በታች ያለው እሱ ነው። በፐርሰንት ከ20% ሲታሰብ በጣም ዝቅ ይላል። 9 እና 10 ይሆናል ማለት ነው። ይሄ በብዙ ተማሪዎች ላይ ተጽዕኖ ያሳድራል ማለት ነው እና ይሄን አምናችሁ ነው መሄድ ያለባችሁ። እና የዚህ መፍትሄው ምንድነው ካላችሁኝ፣ ፍሬሽማንን በደንብ መስራት ነው። ፍሬሽማንን በደንብ ከሰራችሁ፣ እንደውም አንድ መምህሬ በባህር ዳር ዙሪያ የሚያስተምሩ መምህር ስባሉ ይባላሉ። እሱ እያወራኝ አንድ የሪሚዲያል ተማሪ ነበረች አለ እና ያንን ፍሬሽማንን ከ50 ማለት ፎር ነው ያመጣችው። ከዛም በኋላ ያ የሴቶችም ስላለ በእርግጥ የሴቶችም ያም ተደርጎ ሜዲሲን ለመግባት በቅታለች ማለት ነው። እና ዲፓርትመንት ላይ በጣም ስለሚያስቸግራችሁ ፍሬሽማንን በደንብ እንድሰሩ ለማለት ነው። ይህን ቪዲዮ ሁሉም የሪሚዲያል ተማሪ እንዲያየው ሼር አድርጉላቸው ማለት ነው። ይህን ማወቅ ግድ ነው ማለት ነው። ይህን ሳታውቁ ገብታችሁ ኋላ ህይወታችሁ ላይ ትልቅ ለውጥ ሊያመጣ ስለሚችል ይህን ማወቃችሁ ግልጽ ነው ማለት ነው። የዛሬ ቪዲዮአችን ይህን የሚመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ቻው።